የባዕዴን ማዕከላዊ ኮሚቴ የድርጅቱን መስራች በረከት ስምዖንና ታደሰ ካሳን ለፓርቲውም ሆነ ለአማራ ሕዝብ ትግል አይመጥኑም በሚል ማገዱን አስታወቀ። አፍታም ሳይቆይ የፓርቲው ቃል አቀባይ ንጉሱ ጥላሁን በመንግስታዊ ሚዲያዎች ተገኝተው አቶ በረከት የአማራን ሕዝብ ጥያቄዎች እንዳንመልስ ትልቅ እንቅፋት ሆኖብን ቆይቷል ሲሉ ተደመጡ። የጨዋታውን ፊሽካ ንጉሱ ጥላሁን ይንፉት እንጂ ከገዱ አንዳርጋቸው እስከ ላቃ አያሌው፣ ከዮሐንስ ቧያሌው እስከ ጸጋ አራጌ ተስፈኛ ብልጽግናዎች በሙሉ የቀድሞ አለቃቸውን ስንብት ለአማራ ትልቅ ዕድል ነው በማለት የቀደማቸው አልነበረም። ኢትዮጵያ የፖለቲካ መዝገበ ቃላት ላይ ለምንና እንዴት የሚሉ ቃላት ተፍቀው በጠፉበት በዚያ ሰሞን ከ60 በላይ የማዕከላዊ ኮሚቴ አባላት ባሉት ድርጅት ውስጥ የአንድ ሰው ስንብት የሚሊዮን አማሮችን ሕይወት እንዴት ሊቀይር ይችላል የሚል ጥያቄ ማንሳት ውጉዝ ነበር። ያልተደመሩ ሰዎች የሚያነሱት ክፉ ሐሳብም ተደርጎ ያሰቅል ነበር። ያኔው ቀዳሚ ተደማሪና አዳማሪ አቶ ንጉሱ ጥላሁንም አቶ በረከትን ያባረርነው አብይ አህመድ ኢትዮጵያን ለመምራት ችሎታ የላቸውም ብለው በመገምገማቸውና በመናገራቸው ነው ሲሉ ተደመጡ። በወቅቱ ለኢትዮ ኤፍኤም የተናገሩት ይህንኑ ነበር። ሊቀመንበር ምርጫውን የጠቅላይ ሚኒስትር ምርጫውን የዶክተር አብይን በተመለከተ የተቃወሙት አቶ በረከት ናቸው። ከባዕዴን ምናልባትም በጣም ጥቂት በሚባል ደረጃ ፊት አውራሪ ተቃዋሚ ሆነው ዶክተር አብይ ብቃት የሌላቸው ሰው ናቸው፣ ኢህአዴግንም ኢትዮጵያንም አይመጡንም ብለው የተቃወሙት አቶ በረከት ናቸው። አቶ ንጉሱ በግልጽ እንደተናገሩት የቀድሞ አለቃቸው በረከት ስምዖን የተባረሩት ጠቅላይ ሚኒስትሩን ብቃት የሌላቸው ናቸው በማለታቸው ነው። ሰውየው ግን ዝም ብለው ወደ ማረሚያ ቤት አልወረዱም። ስልጣን የተረከበው የክልሉ አመራር አይደለም፣ የአማራን ሕዝብ ጥያቄ ሊመልስ የባሰ ዘመንን የሚያውጅ የደካሞች ስብስብ ነው አሉ። ከወቅቱ ርዕሰ መስተዳድር ገዱ አንዳርጋቸው እስከ አዴፓው መሪ ደመቀ መኮንን ድረስም ስማቸውን እየዘረዘሩ እነዚህ ሰዎች የሕዝብን ጥያቄ ለመመለስ ብቁ ያልሆኑ አቅመ ቢሶች ናቸው ሲሉ ተደመጡ። የሚመሩት የደቦ ፍርድም መልሶ ራሳቸውን ይበላቸዋል ሲሉ ትንቢት የሚመስል ቃል ተናገሩ። ትንቢተ በረከትም እንዲህ ይደመጣል። አማራ ክልል አሁን የሚሰጡትን መግለጫ ሰምቻለሁ። በእርግጠኛነት የሚናገረው ነገ ጧት ይሄ የተጀመረ ደቦ ላይ የተመሰረተ ፍርድ ማንንም እንደማይመራ የክልሉን መሪዎች ራሳቸውንም እንደማይምር ማረጋገጥ ይችላል። የሞብ ጀስቲስ ልታረካው አትችልም። በህግ ቆሞ በፍርድ ቤት ሰው የሚጠየቅበት ሁኔታ ካልተካው በስተቀር ሞብ ጀስቲስን የሚፈጀው ሞብ ጀስቲስን ፕሮሞት ያደረጉትን ሰዎች ነው መጀመሪያ። ምክንያቱም የማያልቅ ዲማንድ ይፈጥራል። ይሄን ዲማንድ ማርካት አይችሉም። ማርካት ባልቻሉ ቀን እነሱ ናቸው ሰለባ የሚሆኑት። ስለዚህ በዚህ ደረጃ ለራሳቸው ሲሉ ከዚህ መውጣት አለባቸው ላለው የትንቢቱ ገቢራዊነት ብዙ አልቆየም። ከክልል እስከ ዞን አመራር ድረስ ከፓርቲ አመራር እስከ ጸጥታ ኃላፊ ድረስ ይገደሉ ዘንድ ሆነ። ህዝብም ለሌላ የእልቂት ጦርነት ተዳረገ። በእርግጥ የአቶ በረከት ከዚህ ቃለ ምልልሳቸው በኋላ ጥቂት ወራት ቆይተው ወደ እስር ቤት ተግዘዋል። የአርባ ጉጉን የአማራ ተወላጆች እልቂት እያነሳ ለ3 አስርታት የኢህአዴግን በደል ሲተርቅ የቆየው የአማራ ልሂቅም ከእልፍ የአርባ ጉጉን እልቂት ከሚያስንቁ ትዕይንቶች ጋር ተላመደ። ሳይማር ያስተማረው አርሶ አደር ወላጁ በየቦታው በጭንቅ ውስጥ ሆኖ ቢጮህም ተማርኩ ያለ ልጁ ግን የለውጡን ሻምፓኝ እየተጎነጨ ሰከረ። ጠቅላይ ሚኒስትሩም ለስልጣን ዘመናቸው ቀዳሚ ከሆነው የአሜሪካ ጉዟቸው መልስ አሁን የሚታየው ግጭትና የሰዎች ሞት ተዘግቶ የኖረ ቤት ሲከፈት እንደሚወጣ ያለ የታፈነ አየር ነው ብለው ሞትን አቀለሉት። ላለፉት 20-30 ዓመታት ተዘግቶ የቆየው ቤት ገና በሩ ሲከፈት ምን አይነት ሽታ ሊያወጣ እንደሚችል መገመት ይኖርብናል። በሩን ከፈት ነው እንጂ ሙሉ በሙሉ በውስጡ የነበረው የታጨቀው አየር ወጥቶ ባለማለቁ ቤቱ ጸርቶ ዕጣን አጭሰን አዲስ ጠረን አዲስ ኦክሲጅን እስከምናስገባ ድረስ አልፎ አልፎ የሚከረፋ የማያስፈልግ ሽታ ሊወጣ ይችላል። ይህ ማለት ግንባታውን ያስተጓጉላል ማለት ግን አይደለም። እርሳቸው እንዲህ እየተናገሩም ለምንና እንዴት የሚሉ ቃላት በአማራ ልሂቃን ውስጥ አሁንም ቦታ አልነበራቸውም። ይልቁንስ በለውጡ ወቅት ሞት የሚጠበቅ ነው የሚለውን መፈክር ከለውጡ መሪ ተቀብለው በመላው ዓለም አስተጋቡ። ካሳደጋቸው ገበሬ ሞት ይልቅ የአቶ ደመቀ መኮንን ከአዴፓ ለቃለሁ አሉ ባልታሳስቧቸው ማህበራዊ ሚዲያውን በዚያ ሰሞን በተማጽኖ አጨናነቁ። የኦሮሞና የትግራይ ተቾች የጠቅላይ ሚኒስትሩ አካሄድን ሲኮንኑ፣ የአማራ ልሂቃን ግን ከማንም በላይ ዋጋ የሚከፍለውን ህዝባቸውን ትተው የ4 ኪሎ ቃፊሮች ሆኑ። ይህም አልበቃ ብሏቸው ያልተደመሩ እያሉ ሰዎችን ማሸማቀቅ የየማለዳ ስራቸው ሆነ። የደርጉ ሊቀመንበር በንጉሱ መቃብር ላይ ቢሮውን ሰርቶ እንደተደላደለ ሁሉ
የአማራ ልሂቃንም በወገናቸው መቃብር ላይ የሚበቅል አንዳች የተስፋ ዛፍ እንዳለ ለራሳቸው ነግረው ለዓመታት ተጓዙ። ህዝባቸው በግሬደር እየተቀበረ ስለ እንጦጦ ፓርክ ውበት ዘመሩ። ገበሬው ከወለጋ እስከ ቤንሻንጉል ጉምዝ እየተፈናቀለ ስለ መስቀል አደባባይ ፓርክ አዜሙ። የለውጡ ዘዋሪ ኢህአዴግን ላፈርሰው ነው ሲሉ አበጁ ብለው ከፊት ተሰለፉ። አማራ በአገሩ እኩል መወሰኑን ተነጥቆ በብልጽግናው አስተዳደር እንደ ህዝብ ቁጥራችን በፓርቲው ውስጥ ወንበር ይኖረናል ሲባሉ ይሁን አሉ። ወንበራቸውን መጠቀሙ ሌላ ጉዳይ ሆኖ ኢህአዴግ ቤት ከህወሓትም ሆነ ከኦህዴድ እኩል 45 የማዕከላዊ ኮሚቴ አባል የነበራቸው የብአዴን ሰዎች በብልጽግና ቤት እኩልነታቸውን ሲነጠቁ አደግድገው ተቀበሉት። ስለ አማራ መብት የሚታገለው ልሂቅም በኢትዮጵያ ፖለቲካ ውስጥ የመንግስትና ህዝብ ግንኙነት ከሚወስኑ ጉዳዮች አንዱ የሆነውን የውክልና ጉዳይ ሲነጠቅ ተደማሪነቱ እንዴት እንዲል አልፈቀደለትም። ይልቁንስ ጠቅላይ ሚኒስትሩ ቄሮና ፋኖ የታገላችሁለት ትግል ፍሬ አፍርቷል የሚለውን የጠቅላይ ሚኒስትሩን ንግግር ተውሰው ደስታቸውን አጣጣሙ። ብዙ ግን አልዘለቁም። አቶ ሽመልስ አብዲሳ ባህር ዳር ሄደን አታለልናቸው፣ አሳመነናቸው፣ መጣን፣ ቁማሩን በላናቸው እያሉ ተሳለቁባቸው። ጠቅላይ ሚኒስትሩ እንቁራሪቶችና ጦጣዎች እያሉ ተረቱባቸው። የኦሮሚያው ርዕሰ መስተዳደር በአዲስ አበባ ብልጽግና የኦሮሞ ህዝብ ፓርቲ ነው ሲሉም ከእነሱ ስር ያሉትን አሁንም ተልእኳቸው ተላላኪነት መሆኑን አስረግጠው ተናገሩ። ህወሓት ኦህዴድን የሰራው ስልጣን ላይ ለመቆየት ነው፣ ስልጣን ላለመልቀቅ ነው። እኛም ብልጽግናን የመሰረት ነው ስልጣን ለመልቀቅ አይደለም። ብትወዱም ብትጠሉም ብልጽግና የኛ ነው። ለራሳችን ነው የሰራን ነው፣ ለኛ እንዲሆን እናድርገን። ከናፍ አደዋዊ ቲፒኤልኤፍ የአማራ ፖለቲካ ያገባናል ባይ ዋና ደማሪና ተደማሪዎች ግን እንዲህም እየተነገራቸው የቤተ መንግስቱን ከበሮ እየደለቁ ከአብይ አህመድ ጋር ወደፊት ይሉ ነበር። እንዲህ ያሉ ንግግሮችን ለመተቸት የሚነሱ ድምጾችን በህወሓት ናፋቂነት ማሳደድ ከመንግስት በላይ የእነዚህ ኃይሎች ምላስና የፕሮፓጋንዳ ሰይፍ አስፈሪ ነበር። ገዱ አንዳርጋቸውንም ሆነ ዮሐንስ ቧያሌውን በፖለቲካ ጥርሳቸውን የነቀሉ ህወሓትን ከአዲስ አበባ ያሰናበቱ ቁንጮ አዋቂዎች ስለሆኑ እነሱን መተቸት በወያኔ ናፋቂነት የሚያስፈርጅ ሆነ። በእርግጥ ይህ ልሂቅ ተብዬ ኃይል ጠቅላይ ሚኒስትር መለስ ዜናዊ በአበበ ገላው ጩኸት ደንግጦ ነው የሞተው እያለ ለዘመናት ሲሰብክ የኖረ በመሆኑ ኢአመክንዮአዊ ቢሆን ምን ይገርማል የሚል ክርክር ያለው ሰው አይጠፋም። እንዲያም ሆኖ የአገዛዙን አምባገነንነት በማዋዋብ ከተሰለፉ ሰዎች ውስጥ መለስን አስደንግጬ ገደልሁ የሚሉትም ነበሩበት። አይደለም ግን ስራ የተሰራበት እንደሆነ አውቃለሁ። ጠቅላይ ሚኒስትሩ እኔ በጠቅላይ ሚኒስትሩ ላይ ጥያቄ የለኝም። ብዙ ሰው አንዳንድ በተለይ በሚዲያ አካባቢ ያሉ በሶሻል ሚዲያ አካባቢ ያሉት በጠቅላይ ሚኒስትሩ ላይ ጥያቄ እንዲነሳ ከባድ የሆነ ካምፔን እያደረጉ ነው። እኔ በኩል ጥያቄ የለኝም። አንደኛ ጠቅላይ ሚኒስትር አብይ አህመድ ለሀገራቸው ያላቸው ፍቅር ዝም ብሎ ይሄ ለማስመሰል ያለ አይደለም። ከልባቸው ሀገራቸውን የሚወዱ ሰው ናቸው። እንዲህ እያሉ ያዋለዱት የዘንዶ ስርዓት ሌላውን ቢውጥ እነሱ ስራቸውን ሰርተው ገለል ብለዋል። የሆነው ሆኖ በፈቃዳቸው አደግዳጊ ሆነው ከጠቅላይ ሚኒስትሩ ጫማ ስር የወደቁትም ሆኑ የአዴፓና የአማራ ብልጽግና መስራችንን ብለው የተሰለፉት የመደመር ምዕመናን የአገር ዕዳ አሸክመው ጠፍተዋል። የአማራ ህዝብም የአገር ፍቅራቸውን ጥያቄ አይነሳበትም እያሉ በአዋዋቧቸው ጠቅላይ ሚኒስትር ጦርነት ታውጆበታል። አብዛኛው የአማራ ልሂቅም ነገን በወጉ ተንትኖ ለህዝቡ ለውጥ የሚተጋ ሳይሆን በከፈቱለት ቦይ የሚፈስ መሆኑ ውሎ አድሮ ታይቷል። ይህ ግን የእልፍ አማሮችን ህልፈት ለዜናነት የማይበቃ ተርታ ጉዳይ ያደረገ የሚሊዮኖችን ሞትና ፍልሰት እርባና የሌለው ያስመሰለ ነበርና በታሪክ ውስጥ ከጠቅላይ ሚኒስትሩ አስተዳደር እኩል በአሉታዊ ጎኑ መታወሱ የሚቀር አይደለም። አብይ አህመድ በአንድ ወቅት እንዳሉትም ተዋጋ ሲባል ለምን ያላለ ኃይል ዛሬ ቃል የተገባለት ነገር ያለ ይመስል ተካድኩ ማለቱ ያላዋቂነቱ ሰርተፊኬት እንጂ ለህዝብ መቆርቆርን አያመለክትም። የአማራ ገበሬ ከአማራ ልሂቃን በእጅጉ የላቀ መሆኑንም ደጋግሞ አሳይቷል። ትናንት በንጉሱ ዘመን የተማሩ ልጆቹ ሳይደርሱለት እንደ ራያና ባሌ ገበሬ ሁሉ ለአርነቱ ተዋድቋል። ዛሬ በዘመነ ብልጽግና አማራጭ በማጣቱ ካርድ ባለመውሰድ ምራኝ ብሎ የሚመርጠው መሪ እንደሌለው አረጋግጧል። እንዲህም ሆኖ ግን ጦርነትን በፈረቃ የሚያዳርሰው አስተዳደር መሰረታዊ የሚባለውን የህልውና ጥያቄውን እንኳን ሊመልስለት አልቻለም። እንዲያውም ጓዳህንን ያውቅልሃለሁ ተብሎ እየበለጸገ እንደሆነ ተነገረው። ጥቂት አብነቶችን እናንሳ። ጠቅላይ ሚኒስትር አብይ አህመድ በያዝነው ዓመት አጋማሽ ለህዝብ እንደራሴዎች ምክር ቤት የመንግስታቸውን አፈጻጸም ሪፖርት ሲያቀርቡ ለውጡ ከሁሉም ክልሎች በተለየ መልኩ ተጠቃሚ ያደረገው የአማራ ክልልን ነው ሲሉ ተደምጠዋል። ማስረጃ ሲጠቅሱም መንግስታቸው ለምዕራብ ጎጃም አርሶ አደሮች 19 ትራክተር ገዝቶ መስጠቱን ተናግረዋል። የፓርቲያቸው ፕሬዚዳንት ሰቆቃን ሲያወሩ መሳቅ
የሚቀናቸው የብልጽግና ተመራጮች እንዲህ ላለው ኮሜዲ ሳቅ ባያዋጡም በየቤቱ ላለው ህዝብ ግን የአገሪቱ መሪ ንግግር ጎምዛዛ ነበር። በእርግጥ 10 ሚሊዮን የሚጠጋ አርሶ አደር ላለው አካባቢ 20 የማይሞሉ ትራክተሮችን ገዝተን ሰጥተናል ማለት ለአማራ ገበሬዎች ትልቅ ህመም መሆኑ አይካድም። ህመምነቱ በሬን ትቼ በትራክተር ልረስ የሚል ጉጉት አሊያም ህጋዊ ጥያቄ ስለነበረው አይደለም። ይልቁኑ የጠቅላይ ሚኒስትሩ አስተዳደር በገባበት ጦርነት የተነሳ እልፍ መሬቶቹ የጦርነት አውድማ ሆነው ከመክረማቸው ጋር ይያያዛል። ማኛችን የአማራ ክልል ግብርና ቢሮ አሃዝ ነው። ተቋሙ በያዝነው ዓመት ባወጣው ሪፖርት የሰሜኑን ጦርነት ተከትሎ በክልሉ የግብርና ዘርፍ ላይ የ340 ቢሊዮን ብር ውድመት ደርሷል ብሏል። ይህ አሃዝ ከዓመታት በፊት የነበረው አጠቃላይ የአገሪቱ ዓመታዊ በጀት ጋር የሚስተካከል ነው። ሚሊዮን የክልሉ አርሶ አደሮች ለዓመታት ያሰባሰቡት ጥሪት በጦርነት ወቅት ወደ ዳግም ከእጅ ወዳፍ ኑሮ እንዲቀየርም አድርጓል። ችግሩ በጸናባቸው አካባቢዎችም አርሶ አደሩ ቀዬውን ለቆ ሞፈርን ሸጦ በጉልበት ስራ ለመተዳደር ወደ ከተማ ለመሰደድ ተዳርጓል። ይሁን እንጂ እነዚሁ ሊቃን ጣይቱ እያሉ ባንቆለጳጳሷቸው የአዲስ አበባ ከተማ ከንቲባ ስደተኛና ጸጉረ ልውጥ ተብለው የሚፈረጁና የሚሳደዱ ሆኑ። መንግስትን ለመጣል የሚመጡ ጸጉረ ልውጦችም ተባሉ። በአማራ ክልል በእርሳቸው የስልጣን ዘመን 2000 ትምህርት ቤቶች ተገንብተው ወደ ስራ መግባታቸውን ጠቅላይ ሚኒስትሩ በየአደባባዩ ደጋግመው ተናግረዋል። መረጃቸውን እውነት አድርገን ብንወስድ እንኳን የብልጽግናው አገዛዝ ለገበሬው ልጆች ትምህርት ቤትን ማስፋፋቱ ጽድቁ ቀርቶ በቅጡ በኮነነኝ የሚልን አባባል የሚያስታውስ ነው። ምስክራችን አብይን አምነዋለሁ ብለው ከአባታቸው ነጋ ቦንገር በላይ የጠቅላይ ሚኒስትሩ ስም በክፉ ሲነሳ የሚያማቸው የትምህርት ሚኒስትሩ ብርሃኑ ነጋ ናቸው። ሚኒስትሩ ወደ ስልጣን ከወጡ በኋላ 2950 ትምህርት ቤቶች በአማራ ክልል እንደወደሙ አረጋግጧል። ይህ አሃዝ በጠቅላይ ሚኒስትር አብይ አስተዳደር ዘመን ከወጪ ቀሪ 950 የሚሆኑ ትምህርት ቤቶች በአማራ ክልል አገልግሎት መስጠት ማቆማቸውን ይነግረናል። ይህ ደግሞ ትምህርት ቤቶች በሚይዙት የተማሪ ብዛትና ከአጠቃላይ የክልሉ ወሊድ ምጣኔ ጋር ተያይዞ ከተሰላ አገዛዙ ምን ያህል የገበሬ ልጆችን ከትምህርት ገበታ ውጭ እንዳደረገ በወጉ ያሳያል። ይህንን ሁሉ እያደረገም የአማራ ፖለቲከኞች ግን የጠቅላይ ሚኒስትሩን የጦርነትና የውድመት አጀንዳ ይዘው ከኖር እስከ ኖሞር ተሰልፈዋል። ጠቅላይ ሚኒስትሩ ህዝብና ህዝብ እንዲጠላላና እንዲባላ የቀሰቀሱት አልበቃ ብሎ በበቂ ሁኔታ አልጠላንም እያሉ በአደባባይ የሚናገሩ የቤተ መንግስቱ አሽከሮች ሞገዱን ተቆጣጥረው ተከረሙ።